ሰላም በጌታ በኢየሱስ ክርስቶስም የእግዚአብሔር ቤተሰቦች እንደምናላችሁ። ዛሬ ወደፊታችሁ የቀረብኩት ወንድማችሁ ነብዩ አንግዛው ከነፃ አውጪ ከተማ የወንጌል አገልግሎት ቤተክርስቲያን ነው። ከፊታችን ታኅሳስ 29 2018 ዓ.ም በነፃ አውጪ ከተማ የወንጌል አገልግሎት ቤተክርስቲያን ከጠዋቱ 3 ሰዓት እስከ 6 ሰዓት የሚቆይ የጌታችን የኢየሱስ ክርስቶስን ልደት መታሰቢያውን በአንድነት የምናከብርበት ጊዜ ስለሆነ በዚህ ጊዜ ወደዚህ ጉባኤ እናንተ ልጠራ ከፊት ለፊታችሁ ተገኝቻለሁ። ምክንያቱም ለኛ ይሄ ትልቁ ድል ነው። መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 9 ላይ እንዲህ በማለት ይናገራል። በጨለማ የሄደ ሕዝብ ብርሃንን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። ስለዚህ በጨለማ የሚሄዱ ሰዎች ብርሃንን ያዩበት፣ ይሄ ብርሃን የተፈጥሮ ብርሃን አይደለም፣ ሰው ሰራሽ ብርሃን አይደለም፣ ዘላለማዊ የሆነ ብርሃን እግዚአብሔር ከእግዚአብሔር ዘንድ ወደኛ የመጣ ብርሃን ነው። ስለዚህም እነሆ ሌላው ደግሞ ምንድነው ያለው? ለእረኞቹ እንደተነገረው አትፍሩ፣ ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነው ጌታ ተወልዶላቸዋል። ይህንን ጌታን ራሱ ሰለብሬት እናደርገዋለን። ስለዚህ ለዚህ ለተወለደው ንጉሥ ለተወለደው ጌታ አብረን እንድናመሰግን ሁላችሁንም ጥሪ አቀርብላችኋለሁ። ወዳጅ ዘመዶቻችሁን ልጆቻችሁን ይዛችሁ በመገኘት በነፃ አውጪ ከተማ የወንጌል አገልግሎት ቤተክርስቲያን ጎፋ ቄራ ባለው የእናት ቤተክርስቲያን እንድትገኙ ጥሪ አደርጋለሁ። እግዚአብሔር ይባርካችሁ። አሁን ይሄ የሚያበስረውን ዝማሬ በአንድነት እንዘምራለን። አሜን። Get high.
በክርስቶስ ስም ሕዝቦችን ሁሉ ወደ ጌታ ጋብዘናል። አሜን። ኑ በሉ እስኪ አንዴ ኑ ወደ ኢየሱስ ኑ በሉ። ወደ ኢየሱስ ኑ። በኢየሱስ ስም አሜን። አሜን።